ፀጉራችሁን ስታበጥሩ በማበጠሪያው ላይ ሊኖር ከሚገባው በላይ ፀጉር ከወጣ፣ ፀጉራችሁን ስታስይዙ ሊኖረው የሚገባው ብዛት ከሌለውና ዕለት ተዕለት ፀጉራችሁ እየመነመነ ከሆነ ብቻችሁን አይደላችሁም። በማንኛውም እድሜ ላይ ያሉ ሰዎች በዚህ ችግር ይጠቃሉ። ነገር ግን ትክክለኛውን መንስኤና መፍትሄ ምን እንደሆነ ስለማያውቁ ችግሩን ተቀብለውታል። በዚህ ቪዲዮ የፀጉር ብዛት መቀነስ ምክንያቶችን በምን መንገድ እንደሚከሰት እንዲሁም የሕክምናና በቤት ውስጥ ማግኘት የምንችላቸውን መፍትሄዎች እናያለን። የፀጉር ብዛት መቀነስና የፀጉር መርገስ ከሚታሰበው በላይ የተለመዱ ችግሮች ናቸው። ብዙዎቻችን ለቆዳችን፣ ለአለባበሳችን እንዲሁም ለአጠቃላይ አቋማችን እንጨነቃለን። ነገር ግን ወደ ፀጉራችን ስንመጣ ቶሎ ተስፋ እንቆርጣለን። አሁን ግን እሱንም ለማስተካከልና መፍትሄ ለመስጠት ይህንን ቪዲዮ ይዤላችሁ መጥቻለሁ። እንደዚህ አይነት የውበትና ራስን የመጠበቅ ቪዲዮ የሚመቻችሁ ከሆነ ሰብስክራይብ እና ላይክ በማድረግ የሀበሻ ቢዩቲ ቲፕስ አባል ይሁኑ። እንዲሁም አዳዲስ ቪዲዮዎችን ስንለቅ ቀድሞ እንዲደርሳችሁ የደውል ምልክቱን መጫን እንዳትረሱ። ታዲያ ከላይ እንደጠቀስኩት የፀጉር መሳሳትንና የፀጉር መርገፍ መንስኤና መፍትሄዎችን ለማወቅና ለውጥን ለማግኘት ቪዲዮውን እስከ መጨረሻው መመልከት ይኖርባችኋል። የፀጉር ብዛት መቀነስና መሳሳት ለምን ይከሰታል? ወደ ፀጉር ብዛት መቀነስና መሳሳት መፍትሄዎች ከመግባታችን በፊት የሚከሰትበትን ምክንያት እንመልከት። ፀጉራችንን እንደ አንድ አትክልት እንመልከተው። አንድ አትክልት ቅጠሉ ሲረግፍና ሲሰባበር በዋነኝነት የምናየው ስሩንና እያገኘ ያለውን የፀሐይ መጠን ነው። ፀጉራችንም አንድ አይነት ነው። መፍትሄን ከማግኘታችን በፊት መንስኤውን ማወቅ ይኖርብናል። ታዲያ መንስኤዎቹ ምንድናቸው? የሆርሞን መዛባት። የሆርሞን መዛባት ለፀጉር ብዛት መቀነስና መሳሳት ዋነኛ አስተዋጽኦ ሲኖረው፣ ይህም ችግር በእርግዝና ምክንያት የእርግዝና መከላከያ በመጀመርና በማቆም እንዲሁም የታይሮይድ መቀየር ምክንያት ፀጉራችን እንዳልነበር ሆኖ እንዲረግፍና ብዛቱን እንዲያጣ ያደርገዋል። ጭንቀት፣ ዝምተኛው የፀጉር ጸር። አንድ ሰው በከፍተኛ ጭንቀት ውስጥ ሲሆን ፀጉሩን ደህና ሰንብት እያለው ነው። ምክንያቱም ጭንቀት የፀጉራችንን ፎሊክሎች ስለሚጎዳ ፀጉራችን እንዲረግፍና ብዛቱን እንዲያጣ ምክንያት ይሆነዋል። እንዲሁም የፀጉራችንን እድገት ፍጥነት እጅግ በጣም ይጎዳል። በቂ ኒውትሪየንት አለማግኘት። ፀጉራችን ለማደግ ግዴታ ኒውትሪየንት ያስፈልገዋል። ይህም ማለት የተመጣጠነ ምግብና ተገቢው ቪታሚን ማለት ነው። ታዲያ ሰውነታችን ለፀጉር እድገት የሚጠቅሙ እንደ አይረን፣ ቪታሚን ዲ ወይንም ባዮቲን በበቂ ሁኔታ ካላገኘ ብዛቱን ሊያጣና እንዲሁም ሊሳሳ ይችላል። ፀጉር የሚጎዱ ስታይሎች። ሁላችንም መዘነጥ እንዲሁም አዳዲስ የሆኑ የፀጉር ስታይሎችን መሞከር እንወዳለን። እንዲሁም ለረጅም ጊዜ ባለማስተዋልም ሆነ ቀለል ያሉ ወንዶች ስለሆኑ ፀጉራችንን አጥብቀን አስረን ልንወዳ እንችላለን። ምን እሱ ብቻ? የፀጉር ቀለሞች እንዲሁም አደገኛ እሳት ፀጉር ላይ ማድረግ፣ እነዚህ ሁሉ ለፀጉር መሳሳትና ብዛትን ማጣት ዋነኛ ምክንያቶች ናቸው። በዘር ምክንያት። ይህ ችግር ብዙዎቻችንን በ20 ዓመታችን ውስጥ የፀጉር ብዛትን ማጣትና መሳሳትን እንድናይ ሊያደርገን ይችላል። ታዲያ ችግሩ በዘር ምክንያት የመጣ ነው ማለት ግን መፍትሄ የለውም ወይም አሁን ላይ ያለንን ፀጉር መንከባከብ አንችልም ማለት አይደለም። የፀጉር መሳሳትንና የፀጉር ብዛት ማነስ የሚከሰትባቸውን ምክንያቶች አይተናል። ታዲያ ይህ ችግር ማንን ነው የሚያጠቃው የሚለውን እኔ በተለምዶ ይህ ችግር በብዛት የሚያጠቃው ተብሎ የሚታሰበው ወንዶችንና በእድሜ የገፉ ሰዎችን ነው። ነገር ግን እነሱ ብቻ የዚህ ችግር ተጠቂ አይደሉም። ሴቶች እስከ 50% በዚህ ችግር ሊጠቁ ይችላሉ። ከላይ እንደጠቀስኩት በእርግዝና ምክንያት እንዲሁም በሆርሞን መዛባትና በጭንቀት ምክንያት የዚህ ችግር ተጠቂ ሊሆኑ ይችላሉ። ወጣቶች ብዙ ሰዎች ገና በ20ዎቹና በ30ዎቹ ውስጥ ሆነው የፀጉር ብዛት ማነስና የፀጉር መሳሳት ሊያጋጥማቸው ይችላል። እሱም እጅግ ከፍተኛ በሆነ የኑሮ ጫና እንዲሁም በቂ እንቅልፍ ባለማግኘት ሊከሰት የሚችል ሲሆን ትክክለኛውን ኒውትሪየንት አለማግኘትም የማይካድ ምክንያት ነው። ታዲያ እናንተም የዚህ ችግር ተጠቂ ከሆናችሁ ከታች በመዘረዝራቸው መፍትሄ ለውጡን ማግኘት ትችላላችሁ። ከዛ በፊት ግን ከላይ ከጠቀስኳቸው የፀጉር ብዛት መቀነስና የፀጉር መሳሳት መንስኤዎች የእናንተን መንስኤ የምትሉትን በኮሜንት አስቀምጡልን። የቤት ውስጥ የፀጉር ብዛት መቀነስና መሳሳት መፍትሄዎች። ብዙ ገንዘብ አውጥታችሁ ውድ የሆኑ የፀጉር ቅባቶችን ከመግዛታችሁ በፊት ለፀጉር ብዛት ማነስና መሳሳት እነዚህን የቤት ውስጥ መፍትሄዎች ሞክሯቸው። ሮዝሜሪ ቅባት። ይህ በብዙ ሰዎች የተለመደውና የሚታወቀው የሮዝሜሪ ቅባት በሳይንስ የተረጋገጠና ለፀጉር እድገት ከሚሸጡ ትልልቅ ቅባቶች ጋር ሊወዳደር የሚችል ነው። ታዲያ የሮዝሜሪ ቅባት ፀጉርን በማሳደግና
ለፀጉር ብዛት ማነስና መሳሳት መፍትሄ በመሆን የሚታወቅ ሲሆን ከካሪየር ኦይል እንደ ጆጆባ ወይንም ኮኮናት ጋር በመደባለቅ በፀጉራችን ላይ ለ30 ደቂቃ ማቆየት። ታዲያ ስንቀባው የደም ዝውውራችንን ለማበረታታት ማሳጅ ብናደርገው ይመከራል። በመቀጠልም መታጠብ። ታዲያ ለውጡን ለማየት ይህንን በተከታታይ ቢያንስ ለ3 ወር መጠቀም ይኖርብናል። የፀጉር ማሳጅ። ይህ ያለምንም ዋጋ ልናደርገው የምንችልና ውጤቱም እጅግ አስገራሚ የሆነ መንገድ ሲሆን ለፀጉር ብዛት መቀነስና የፀጉር መሳሳት ችግርን ለመቀነስ እንዲሁም የፀጉራችንን እድገት ለማፋጠን ይረዳናል። ይህ መንገድ ወደ ጭንቅላታችን የሚሄደውን ኦክሲጅንና ኒውትሪየንትስ በደም ዝውውር አማካኝነት ስለሚጨምር ጥሩ ውጤትን እናገኝበታለን። በአረንጓዴ ሻይ መታጠብ። አረንጓዴ ሻይ በውስጡ አንቲኦክሲዳንትስ ያለው ሲሆን አረንጓዴ ሻይ አፍልተን ከቀዘቀዘ በኋላ ፀጉራችንን ታጥበን በሱ መለቅለቅ። ይህም የፀጉራችንን ፎሊክልስ እንዲከፈትና የፀጉር እድገት እንዲበረታታ ይረዳል። አሎቬራ። ፀጉራችሁን የሚያሳክካችሁ ከሆነና ኢንፍሌምድ ከሆነ የፀጉር እድገትን ሊገታ ይችላል። ይህም የፀጉር መሳሳትንና ብዛት ማጣትን ሊያስከትል የሚችል ነገር ነው። ታዲያ አሎቬራ ይህንን ችግር የሚያስወግድና የፀጉር እድገትን የሚያፋጥን ነው። ከላይ የጠቀስኳቸውን እነዚህን የቤት ውስጥ መፍትሄዎች ለእናንተ የሚስማማውን በመምረጥ መጠቀም እና የፀጉር ብዛት መቀነስና መሳሳት ለውጥን ማየት ትችላላችሁ። የፀጉር ብዛት መቀነስ ወይም የፀጉር ማሳሳትን ሊያሻሽሉ የሚችሉ የምግብ አይነቶች። በቤት ውስጥ ያሉ ግን ጥቅማቸውን በቅጡ የማናቃቸው የምግብ አይነቶች ነገር ግን ለፀጉር አስገራሚ መፍትሄ የሆኑትን እንቁላል። እንቁላል በውስጡ በፕሮቲን እና ባዮቲን የበለጸገ ስለሆነ ለፀጉር ገራሚ የሆነ ጥቅምን ይሰጣል። ስፒናች እና ኬል። እነዚህ አረንጓዴ ምግቦች አይረን እና ቪታሚን ኤ የበለጸጉ ናቸው። ስለዚህም ጭንቅላታችን ሲበም እንዲያመነጭ ይረዱታል። ይህም ደግሞ የፀጉራችንን ወዝ እንዳናጣ ይረዳናል። ታዲያ ይህ የፀጉር መሰባበርን ያስወግዳል። ፋቲ ፊሽ በኦሜጋ 3 ፋቲ አሲድስ የበለጸገ ሲሆን ፀጉራችን ጤነኛ እንዲሆንና ወዙን እንዲጠብቅ በተጨማሪም ደግሞ ብዛት እንዲኖረው ይረዳል። አቮካዶ አሪፍ የቪታሚን ኢ ምንጭ ሲሆን ጭንቅላታችንን ከኦክሲዴቲቭ ስትሬስ እና ዳሜጅ ይጠብቅልናል። ቤሪዝ እንደ ስትራቤሪዝ እና ብሉቤሪዝ በቫይታሚን ሲ እና አንቲኦክሲዳንትስ የበለጸጉ ሲሆን ፀጉራችን እንዳይጎዳና ኮላጅን ማምረት እንድንችል ይረዱናል። ነትስ እና ሲድስ ዋልነትስ፣ ፍላክስ ሲድስ እና ቺያ ሲድስ ዚንክ እና ሴሌኒየም የፀጉር መርገፍን ይከላከሉልናል። ስዊት ፖቴቶስ ወይም ስኳር ድንች በቤታ ካሮቲን የበለጸገ ሲሆን ሰውነታችንም ይህንን ወደ ቫይታሚን ኤ ይቀይረዋል። ታዲያ ይህ ወፍራም ፀጉር እንዲኖረን ይረዳናል። በየቀኑ ለ15 ደቂቃ የምታደርጉት የፀጉር መሳሳትና ብዛት ማጣት መፍትሄ። ይህንን ተግባር ስታደርጉ ማወቅ ያለባችሁ ነገር ጊዜና ትዕግስትን የሚጠይቅ ነገር ስለሆነ በተቻለ መጠን በትንሹ ለ3 ወራት በተከታታይ ማድረግ ይኖርባችኋል። በየቀኑ የምታደርጉት ተግባር ለፀጉር የሚጠቅሙ ቪታሚኖችን መውሰድ፣ ለጤና ተስማሚ የሆነ አመጋገብን መከተል፣ ለ5 ደቂቃ የሚቆየው የጭንቅላት መሳጅ ማድረግ። የሳምንት ተግባር ከላይ የጠቀስኳቸውን የቤት ውስጥ መፍትሄዎች መጠቀም። በአጠቃላይ ፀጉራችሁን የሚጎዱ የፀጉር ስታይሎችን አለመጠቀም የፀጉርን መሳሳት ወይም ብዛት ማጣትን ሊከላከሉልን ይችላሉ። የፀጉር ለውጥ ጊዜን የሚጠይቅ ነገር ነው። ታዲያ በዚህ ጉዞ ተስፋን መቁረጥ የለባችሁም። በትንሹ ከ3 እስከ 6 ወር ስጡት። ከዚያም በፀጉራችሁ ላይ ትልቅ ለውጥን ማየት ትችላላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት የላይክ በተኑን በመጫን አሳውቁኝ። እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። በኮሜንት ላይም ከላይ የጠቀስኳቸውን የቤት ውስጥ መንገዶች የትኛውን ተጠቅማችሁ እንደምታውቁ አሳውቁኝ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቀን።